ሰላም እንዴት ናችሁ? እንኳን ወደ ቻናሌ በሰላም መጣችሁ። እኔ በጣም ደህና ነኝ። እናንተ እንዴት ናችሁ? ዛሬ እንግዲህ በአዲስ ቪዲዮ ተመልሻለሁ። ዛሬ የምንሰራው ፌመስ ፍራይድ ራይስ ነው። እንግዲህ ለዛሬ የሚያስፈልጉን ግብአቶች እዚህ ጋር የምትመለከቷቸው ናቸው። እዚህ ጋር እንደምታዩት 4 የፈረንጅ እንቁላል አለኝ። እዛ ጋር ደግሞ ብሮኮሊ አለኝ በቀጫጭኑ በትንንሹ የተከተፈ። እዚህ ጋር ጥቅል ጎመን ነው፣ ይሄንንም ድቅቅ አድርጌ ነው የከተፍኩትኝ። እዛ ጋር ፎሶሊያም አለኝ፣ እሱም እንዲሁ በደቃቁ ነው የተከተፈው። እዚህ ጋር ባሮ ሽንኩርት አለኝ፣ 1 ባሮ ሽንኩርት ነው የተጠቀምኩትኝ። እዚህ ጋር ድቅቅ አድርጌ ቃሪያ ነው የከተፍኩትኝ ማለት ነው። እዚህ ጋር ደግሞ ካሮት ነው የተከተፈ ካሮት። እዚህ ጋር ደግሞ ድንብላል በደቃቁ የተከተፈና ፓርስሊ ነው ያለኝ ማለት ነው። እዚህ ጋር ደግሞ ላይት ሶያ ሶስ ነው እንደምታዩት። እዚህ ጋር ዘይት አለኝ፣ ጨው አለኝ፣ ግማሽ ኪሎ ሩዝ አለኝ ማለት ነው። መጀመሪያ እንግዲህ ሩዛችንን በማጠብ ነው የምንጀምረው ማለት ነው። እና ያው ለክታችሁ ነው ሩዝ የሚደረገው፣ ውሃውንም በልኬት መጠን ስለሆነ እኔ እዚህ ጋር በጉዝች ኩባያ ነው እየለካለሁትኝ። ግማሽ ኪሎ ሩዝ ነው የተጠቀምኩትኝ። ግማሽ ኪሎ ሩዝ 2 ኩባያ በዚህ ኩባያ ነው ማለት ነው። እንደዚህ ትጨምራላችሁ። ከዛ እንደዚህ ውሃችሁን አድርጉና ሩዙን በደንብ ጠቡት ማለት ነው። ሩዝ በጣም ብዙ ሰው አያጥም፣ ነገር ግን ጣዕሙንም ያበላሽብናል። እንዲሁም በጣም ቆሻሻ አለው ማለት ነው። እዚህ ጋር እንደምታዩት ከሆነ ምን አይነት ቆሻሻ እንዳለው መገመት አያቅታችሁም። ስለዚህ በደንብ መታጠብ አለበት። ቢያንስ 2 ጠቡት። ውሃ ቀይሬ እኔም እንደምታዩት 2 ነው ያጠቡት ማለት ነው። ካጠብነው በኋላ ቅርንፉዳችንን እንጨምራለን። ሄልም ካላችሁ ሄል ብትጨምሩበት በጣም ቆንጆ ነው። እኔ ስላጣሁኝ ነው። ጨው ግዴታ መደረግ አለበት። ውሃ እንዳይልብን ሩዛችን ጨው አድርገን ነው መቀቀል ያለብን። እዚህ ጋር እኔ በእጄ እንደምለካው እናንተ በመጠናችሁ ለክታችሁ ጨምሩ። ጨው አደረኩኝ ማለት ነው። ከዛ የአድቅቄ የከተፍኩትን የድንብላል ቅጠል ነው ያደረኩበት ማለት ነው። ጣዕሙን በጣም ቆንጆ ያደርገዋል። እንዲመጣው ጥሩ ነው። አብሮ ቢንተከተክ። ድንብላል ደግሞ ኃይለኛ ስለሆነ ባታበዙበት ጥሩ ነው። እዚህ ጋር እንግዲህ 2 ኩባያ ሩዝ ስለሆነ ያደረኩት 4 ኩባያ ውሃ አድርጋለሁ ማለት ነው። ቀላል ነው። ሩዝ እንግዲህ እጥፉን ነው የሚፈልገው ማለት ነው። ከዛ እንግዲህ ስቶቫችን ላይ ጣድኩኝ እሱን። አሁን ስጎይን መስራት ጀምራለሁ ማለት ነው። አትክልቶቼን አሰናዳለሁኝ። እዚህ ጋር ዘይት አደረኩኝ። ይህም እንደመጠናችሁ ነው፣ ነገር ግን አትክልት ዘይት ይፈልጋል በደንብ ጣዕሙ እንዲወጣ ማለት ነው። ዘይታችሁን አድርጉ። ከዛ ባሮ ሽንኩርታችሁን አድርጉ። ባሮ ሽንኩርቴን የጨመርኩት። ከዛ እንግዲህ አማስሉት በደንብ እንዳይዝባችሁ። ማማሰል ያው የምግብ አንዱ ስነ ስርዓት ነው አይደለ? ከዛ ከተጠበሰ በኋላ ትንሽ ብዙ ሳይሞት ጥቅል ጎመኑን እናስገባለን ማለት ነው። ያው አትክልት ብዙ መሞት የለበትም። ጥቅሙንም ያጣል፣ ጣዕሙንም ያጣል። ማይሆን ውሃ ነው የሚልብን። ስለዚህ ይህንንም ጠበስ ነው። ከዛ ካሮታችንን እንጨምራለን። ትንሽ ከተጠበሰልን በኋላ ጥቅል ጎመናችን፣ ካሮቱን ደግሞ ትንሽ እሳት ላይ ጠበስ እናደርገዋለን ማለት ነው። እዚህ ጋር እንደምታዩት ሩዜ እንግዲህ የተፍለቀለቀ ነው። ስለሚገነፍል ከፈታ አድርጉት። ድስታችሁ ስቶቫችሁ ላይ እንዳይሆንባችሁ ከፈታ አድርጉት። ከዛ እንግዲህ በደንብ እየጠበስን ከዛ ፎሶሊያን አስገባውኝ ማለት ነው። አትክልቶቼ ላይ እኔ ብዙ አትክልት አላበስልም፣ ምክንያቱም ጥቅሙ ይጠፋል ማለት ነው። ጥቅሙ እንዲጠፋ ደግሞ አንፈልግም። ከዛ በደንብ እያዋሃዳችሁ ጠበሱት ማለት ነው። አትክልቶቹን እየከደናችሁ አብስሏቸው። በስቲም ቢመስል ጥሩ ነው። ከዛ ብሮኮሊን ጨመርኩኝ። እዚህ ጋር እንደምታዩት ሁሉም ነገር ደቀቅ አድርጌ ለሩዝ እንዲሆን አድርጌ ነው የከተፍኩትኝ። ከዛ ብሮኮሊን ጨምሬ በደንብ እያማሰልኩኝ አበስለዋለሁ ማለት ነው። እዚህ ጋር ነው እንግዲህ እንደምታዩት በደንብ እየተጠበሰልኝ ነው። ከዛ እንግዲህ ጨው አደረኩበት። ጨው በመጠናችሁ ያህል አድርጉ። እንደምታዩት እንግዲህ ሩዝ እየበሰለ ነው ማለት ነው።
እንግዲህ በደንብ ጣዕሙ እንዲወጣልንና እንዲዋሃድልን ትንሽ ውሃ አድርጌ በስቲም እንዲበስል አድርገዋለሁ ማለት ነው። ጣዕማቸው ሁሉም ወጥተው ይዋሃድልናል። ውሃ ትንሽ አድርጋችሁ ውሃውን እስኪመጥ ድረስ ያፍናችሁ ከድናችሁ ድስቱን አብስሉት ትንሽ ማለት ነው። ከዛ እንግዲህ ቀጥሎ ቃሪያችንን ነው የምናደርገው። ቃሪያውም ትንሽ እሳት እናስነካዋለን ጣዕሙን እንዲወጣልን ማለት ነው። ከዛ ያው የድንብላል ቅጠል ትንሽ ነው የምናደርገው። በጣም የድንብላል ቅጠል ኃይል ስላለው አታብዙበት፣ ጣዕሙን ያጠፋባቸዋል። አትክልታችሁን ትንሽ ብቻ አድርጉበት። ከዛ እንግዲህ እዚህ ጋር ሩዝ መብሰሌን እንደዚህ ትንሽ ሙሉ አይማሰልም፣ ትንሽ ብቻ መሀል ላይ ከፈት አድርጋችሁ ማየት ነው። እንደምታዩት ውሃውን አልጨረሰም ገና። እንግዲህ እዚህ ጋር እንደምታዩት አትክልቶቹ በስለዋል ማለት ነው። ብዙ እንዲሞት አልፈልግም። አሁን ይሄ ያለበት ደረጃ በጣም በቂ ነው። እናንተም ብዙ ባታበስሉት ጥሩ ነው። እሱን አጥፍቼ እንግዲህ አሳይድ አደርጋለሁ ማለት ነው። አሁን ሩዙ እንግዲህ እዚህ ጋር እንደምታዩት ውሃውን በደንብ መጥቷል ማለት ነው። በጣም ፍርፍር ያለ ምንም አልቦካም። እንደምታዩት የመጠን ጉዳይ ነው፣ ውሃውን የምትመጥኑበት ያህል ማለት ነው። ቆንጆ ፍርፍር ያለ ሆኖልናል ማለት ነው። ይሄ ትንሽ እንዲቀዘቅዝ ስቶቭን አጥፍቼ ላዩ ላይ ተወዋለሁ ማለት ነው። ትንሽ ስቲሙ እንዲለቅል እንዲቀዝቀዝ ሲል ጥሩ ነው። ከዛ እንግዲህ እዚህ ጋር እንቁላላችንን እናዘጋጃለን ማለት ነው። 4 እንቁላሌን እንደዚህ ሰብራለሁኝ። ከዛ እንግዲህ እዚህ ጋር ጨው አድርጋለሁ። ትንሽዬ ጨው ነው የማደርገው ውሃ እንዳይልብን ነው። ይሄንንም እንቁላሉ ላይ ትንሽዬ በምታዩት መልኩ ጨው ጨምራለሁ ማለት ነው። ከዛ እንቁላላችሁን በደንብ ምቱ፣ በደንብ አዋህዱት። ከዛ ሌላ ድስት እዚህ ጋር እናመጣና እንቁላላችንን እንጠብሳለን ማለት ነው። ትንሽዬ ዘይት አደረኩበት እንዳይዝብኝ ቂጡ። ከዛ ትንሽ ጋል ነገር ሲል ብዙ አይጋል፣ ትንሽ ጋል ሲል ጨምረዋለን እንቁላላችንን። እንግዲህ እዚህ ጋር እንደምታዩት በደንብ እጃችሁ ሳያርፍ አብስሉት በደንብ። በጣም ደግሞ መብሰል የለበትም በትንሹ እዚህ ጋር እንደምታዩት ነው። ብዙ አታብስሉት እንቁላሉን ከሩዙ ጋር አብረን ስለምናበስለው። ከዛ አትክልታችንን ሩዛችን ላይ እንጨምራለን ማለት ነው። እዚህ ጋር እንደምታዩት ጨምሩና አትክልታችሁን በደንብ አዋህዱት። ሩዛችንን እንግዲህ በደንብ እናደባልቃለን ማለት ነው። በደንብ አዋህዱት፣ ሁሉም ሩዝ እንዲዳረስላችሁ። ከዛ እንቁላላችንን ላዩ ላይ እንጨምራለን ማለት ነው። እዚህ ጋር ሩዙን እያበሰልኩት ነው ያለሁት። ስቶቬን አብርቼ አትክልቱን ከጨመርኩኝ በኋላ ስቶቭን አብርቼ እሳት ላይ በደንብ እየጠበስኩት ነው ማለት ነው። በደንብ ጣዕሙ እንዲዋሃድልን። ያው ፍራይድም የሚያስብለው እሱ አይደል? በደንብ እዚህ ጋር መጠበስ አለበት። ሩዙ ከአትክልቱ ጋር በደንብ ጥበሱት። እንቁላሉንም በደንብ አዋህዱት። ከዛ እንግዲህ ሶያ ሶሱን ነው የጨመርኩት። ፍራይድ ራይስ ያለ ሶያ ሶስ አይሰራም። ሜን ኢንግሪዲየንቱ ሶያ ሶስ ነው። እኔ እዚህ ጋር ላይት ሶያ ሶስ ነው የተጠቀምኩት። እናንተ ያላችሁን አይነት ሶያ ሶስ መጠቀም ትችላላችሁ በሚመቃችሁ መጠን ያህል። በደንብ ሶያችሁን አደባልቁ። እኔ ያነሰው ስለመሰለኝ ትንሽ ጨምሬበታለሁ። እናንተ እንደ ፍላጎታችሁ። ያው ሶያ ሶስ ጨው ስላለው ባታበዙ ጥሩ ነው። ከዛ በደንብ አደባልቁና እንግዲህ ስቶቫችሁን አጥፍታችሁ ትንሽ እንዲቀዘቅዝ ትተውታላችሁ፣ እንዲዋሃድ ማለት ነው። በኋላ እኔ እንደዚህ በጎድጓዳ ሳህን አድርጌ ቅርጽ ለማስያዝ ነው ለፕሬዘንቴሽን።
እንደዚህ ያድርጋችሁ ማድረግ ትችላላችሁ። ሩዙ ይጠባበቅላችኋል። የሚያምር መልክ ነው የሚኖረው። ከዛ እንግዲህ ፓርስሊውን ቅድም የከተፍነውን እንደዚህ ከላይ እንነሰንስለታለን። ፍሬሽ ፊሊንግ ይሰጠዋል። እንዲሁም ለፕሬዘንቴሽን ለአይን በጣም ማራኪ ይሆናል ማለት ነው። እንግዲህ የዛሬ ፍራይድ ራይሳችን ይህን ይመስል ነበር። በጣም ነው የሚጣፍጠው። እንደምትወዱት እርግጠኛ ነኝ። ከወደዳችሁት ላይክ ማድረግ እንዳትረሱ፣ እንዲሁም ሰብስክራይብ ማድረግ እንዳይረሳ ማለት ነው። ከወደዳችሁት ሼር አድርጎ